ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ ሁሉ ሰላም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ማን ነው ዛሬ በሰማው መርዶ በሰማው ሀዘን ልቡ የተሰበረው እንደኔ? የእውነት በጣም ያሳዝናል። ሰው ከንቱ የእውነት ሰው ከንቱ ነው። እኛ ከንቶዎች ነን ይውላችሁ እና ነጻነት ወንድማችን የእውነት የሚያዝናናን የሚያስቀን ችግራችንን ብሶታችንን የሚያስረሳን ወንድማችን ዛሬ በማረፉ ልባችን ተሰብሯል። የመላው ኢትዮጵያዊ ሕዝብ ነው ልባችን የተሰበረው። የእውነት ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የእውነት እኔ አሁን ራሱ አላመንኩም። እውነት አልመሰለኝም። እውነት ነው ግን የምር እኔ እውነት አልመሰለኝም እና በጣም ነው የሚያሳዝነው። በጣም ያሳዝናል። እግዚአብሔር ነፍሱን በአጸደ ገነት ያኑረው። ለመላው ቤተሰቦቹ፣ ለእናት ለአባቱ፣ ለልጆቹ፣ ለባለቤቱ፣ ለሁሉም ለኢትዮጵያ ሕዝብ መጽናናቱን እመኛለሁ። እና ነጻነት ወንድማችን በጣም ያሳዝናል። የእውነት ባደረበት ህመም እንግዲህ ከዚህ ዓለም ድካም አርፏል። ያው እንግዲህ የሞቱን ዜና ስንሰም ሁላችንም የምንወደው አድናቂዎቹ ልባችን ተሰብሯል። እኔ እንጃ በሱ ቪዲዮ የማይስቅ የማይዝናና የለም። ብሶቱን ችግሩን የማይረሳ የለም። እና በጣም የሚያሳዝን ወንድማችን ነው። ገና አንዱን ሳይዘው እንግዲህ ባጭር ቀርቷል። ሁላችንም መቼ እንደምንሄድ አናቀውም። እና ነጻነት ወንድማችን በጣም ነው የሚያሳዝነው። የእውነት እግዚአብሔር ነፍሱን በአጸደ ገነት ያኑረው። የሁላችንም ልብ ተሰብሯል። እኔ ራሴ ማለት ነው በቃ ገባ ስል ዩቲዩብ ላይ ሁሉም ለቀውታል። አላመንኩም። ከዩቲዩብ ወጣው፣ ቲክቶክ ገባው፣ ፌስቡክ ላይ ገባው፣ ሁሉም ማህበራዊ ሚዲያ ላይ እንዳለ ተለቋል። ነፍስ ትረፍ፣ ነፍስ በሰላም ትረፍ የሚል ዜና ማለት ነው። ጭራሽ አላመንኩም። እኔ አሁን ራሱ አላመንኩም። የእውነት አላመንኩም። ግን በጣም ትልልቅ ሚዲያዎች ለቀውታል። እንደው ምነው ውሸት በሆነ ብዬ ተመኘውለት የእውነት